ሰላም ጤና ይስጥልኝ የሀገሬ ልጆች ውድ ኢትዮጵያውያን በዛሬው የአፋን ኦሮሞ ትምህርታችን የምንመለከተው ኔጌሽን ኦፍ ፕሬዘንት ኮንቲኒዩስ ቴንስ ኢን አፋን ኦሮሞ ምን እንደሚመስል እንዴት ፎርሙሌት እንደሚደረግ በምሳሌና በፎርሙላ አሳያችኋለሁ። አጠር አድርገን እንመለከተዋለን። ኦኬ ኔጌሽን ኦፍ ፕሬዘንት ኮንቲኒዩስ ቴንስ ኢን አፋን ኦሮሞ እንዴት ነው የምናደርገው? እንግዲህ የፖዚቲቭ ስቴትመንት continuous present continuous tense እንዴት ፎርሙሌት እንደሚደረግ አይተናል። So we maintain the main verb as it was in the positive present continuous sentence ማለት ነው. And then we negate jiru for each pronoun following the rule of simple present tense negation as follows. እንግዲህ ጅሩ ነው ኔጌት የምናደርገው ማለት ነው. So we maintain the main verb as in the positive ስንል BM ጋዛ ጂሩ ጂ1 ብለን ነበር አይደለም ፎርሙሌት ያደረግነው። በዚህኛው ግን ምንድነው የምናደርገው? ጋዛ ያው በፖዚቲቭ ሰንቴንስ እንደነበረው እንዳለ ኡን ወደ አቀይረን እናስቀምጣለን። በሁሉም ብቻ ነው ማኒፕሌት የምናደርገው ኡን ጋዙ በሚለው ግስ ማለት ነው። and then we negate ጅሩ in the simple present tense ማለት ነው። and simple present tense ላይ ደግሞ ጅሩ ኔጌት ሲደረግ ፎርሙላችን ጂ1 ኡ ወይም ጂ1 አን ይሆናል ብለን ነበር። እንግዲህ የጅሩን ሲምፕል ፕሬዘንት ቴንስ ቨርብ ፎርም ላይ ያለውን ላስት ቫወል ኔጌት እናደርገው ማለት ነው። ለሁሉም ፕሮናውንስ ወደ ኡ እንቀይራለን ኤክሰፕት ለኢሲንና ለኢሳን። ለኢሲንና ለኢሳን ደግሞ ላስት ቫወላቸው የኢሲንና የኢሳን እንደ ሲምፕል ፕሬዘንት ፎርም ኦፍ ጅሩ ኡ ስለሆነ ኡን ወደ አን እንቀይራለን። ከዛ በኋላ ሂንን ፕሪፊክስ እናደርጋለን and that is how we negate ጅሩ ማለት ነው። so አኒ simple present tense ኔጋቲቭ ፎርሙ በዚህ መልኩ ነው ስትራክቸርድ የሚደረገው። አኒ ጋዛ ሂንጅሩ ይሆናል ማለት ነው። ሂንጅሩ is the negative form of the verb ጅሩ with respect to አኒ ማለት ነው። ኑቲ ጋዛ ሂንጅሩ ኢሲን ጋዛ ሂንጅርተን አቲ ጋዛ ሂንጅርቱ ኢሳን ጋዛ ሂንጅረን ኢኒ ጋዛ ሂንጅሩ ኢሸን ጋዛ ሂንጅርቱ ይሆናል ማለት ነው። ጋ ጎቺም ማለት ነው። ዜድ ላስት ኮንሶናንት ኦፍ ዘ ቨርብ እንደሆነ በተደጋጋሚ አይተናል ማለት ነው። ኦኬ ብቸኛና የመጨረሻ ምሳሌያችን እናያለን። ብዙ ጊዜ አናጠፋም እዚህ ላይ ቀላል ስለሆነ ማለት ነው። እንግዲህ ፎርሙላችን ምንድነው የሚሆነው? ቢኤም ፕላስ ጋዛ ፕላስ ሂን ፕላስ ጂሩ ጂ1 ኔጌቲቭ እንግዲህ the negative form of the simple present form of ጅሩ with respect to each pronoun ቢኤም አኒ ኑቲ ኢሲን አቲ ኢሳን ኢኒ ኢሸን ማለት ነው። ጋዛ ሂን ያው በቀይ ተጽፎ ተመልክታችሁ በፐርፕል ባክግራውንድ ቋቻ ሂን የሚለው ማለት ነው። የሁሉም ኮንስታንት ነው የሚሆነው። የጅሩ ኔጌቲቭ ፎርም ደግሞ በአረንጓዴ መደብ በቀይ ቀለም ተጽፏል። እንዴን ትርጉም በሚለው ስር ደግሞ የፕሬዘንት ኮንቲኒዩስ ቴንስ ኔጋቲቭ ፎርም ፎር ዘ ቨርብ ቋቹ ትመለከታላችሁ ማለት ነው። ስለዚህ ጋዛ ቋቻ ሂን ያው ሂን ነው። ጅሩ ያው ለሁሉም ቨርብ ቫሪያብል አይደለም ጀስት ቫሪ የሚያደርገው ቨርብ ፎርሙ with respect to each pronoun ነው ማለት ነው። ሶ ለጋዛ እንግዲህ ቋቻ የሚለውን ስናል ቋቹ ማጥናት ነው። እኔ እያጠናው አይደለም በዚህ ሰዓት እያጠናው አይደለም ለማለት አኒ ቋቻ ሂንጅሩ ጅሩን ነው ኮንጁጌት ኔጌት ያደረግነው ማለት ነው። እኛ እያጠናን አይደለም በማለት ኑቲ ቋቻ ሂንጅሩ we are not studying እናንተ እያጠናችሁ አይደለም ለማለት ኢሲን ቋቻ ሂንጅርተን you are not studying ኢሲን ቋቻ ሂንጅርተን አንተ እያጠና አይደለም አንቺ እያጠናሽ አይደለም ለማለት አቲ ቋቻ ሂንጅርቱ you are not studying እነሱ እያጠኑ አይደለም ለማለት ኢሳን ቋቻ ሂንጅራ they are not studying እሱ እያጠና አይደለም ለማለት ኢኒ ቋቻ ሂንጅሩ he is not studying ይሆናል ማለት ነው። እሷ እያጠናች አይደለም ለማለት ኢሼን ቋቻ ሂንጅርቱ ይሆናል ማለት ነው። ኢሼን ቋቻ ሂንጅርቱ she is not studying እያጠናች አይደለም ይሆናል ማለት ነው። እንግዲህ የዛሬውን ትምህርት በዚህ ጨርሰናል። ሌሎች continuous tense የቀረው past perfect አይተናል፣ present perfect አይተናል፣ present continuous tense and
ኢትስ ኮንጁጌሽን አይተናል። እንግዲህ በቀጣይ ትምህርት ፓስት ኮንቲኒዩስ ቴንስ ምን እንደሚመስል እናያለን። የዛሬን ትምህርት በዚህ ጨርሰናል። በሌላ ጊዜ እስከምንገናኝ ነጋቲ ነፍቶ